አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኑስራን ቲዩብ ተከታታይ ቤተሰብ ሰላም ብያለሁ። ዛሬ እንግዲህ በዚህ ነው የመጣሁላችሁ። እስኪ ምን ይመስላችኋል? ገምቱ። ለማንኛውም እኔ በውስጡ ጅብና አድርጌበታለሁ። እንደ ፈጣይር ነው ነገሩ። ያው ኸሊያ ለመስራት ፈልጌ ሳየው ጅብን ኬሪ የለኝም። ስለዚህ በቃ ከፍ ከፍ አርጌ ባለኝ ጅብን ኬሪ ሰርቼ መዳሜ እንግዳ ሊመጣባት ነበረ። በዚህ መልኩ ሰርቼ እቤት ባለው ነገር እቤት ባለው ግብአት እንደዚህ አጂናውን ያው አልቀረጽኩትም። የቀረጽኩት መስሎኝ ነበር ግን አልተቀረጸም። እና ያው የቀረጽኩትን ነው የማቀርብላችሁ ያለውን። በዚህ መልኩ ከላይ ሰሊጥ አደረግኩበት። ሀበስ ሶዳ፣ ይህ ምንድን ነው የሚባለው በሀገራችን? ጥቁር አዝሙድ፣ እሱን ከላይ ነሰነስኩበት እና ነጭ ሰሊጥ። አሁን ቀጥታ ወደ ፍሩን ጨምሬው እንደዚህ በዚህ መልኩ በስሎልኝ ወጥቷል ማለት ነው። እስኪ እንደምታዩት ነው እንግዲህ ያምረው። መልኩ ውስጡ ሶፍት ነው ማሻላ። መልኩም እንደዚያው ያምራል። ውስጡም ሶፍት ነው። በነገራችን ላይ በጣም ቆንጆ ዳቦ ነው ማለት ነው። ማሻላ ለዚህ ያረኩኝ እየደረደርኩ ነው። ማሻላ ተባረከላ። እንዴት ነው? እኔ ሀገሬ ስገባ ይሄንን እየሰራሁ መሸጥ አለብኝ ማለት ነው። ካልሆነ ኢትዮጵያ ኖሮ ስለማይቻል ይሄን እየሰራሁ መኖር ነው። እንደዛ ይሻላል መሰለኝ። እና እንደምታዩት ያምራል። ማሻአላ ነው። እናንተም እንደዚህ እየሰራችሁ እንደምትበሉ በየቤታችሁ ተስፋ አለኝ። በጣም ቆንጆ ነበር። ውስጡ ክፍት ያለ ነው። ሴቴ በጣም ነው የወደደችው። በዚህ መልኩ ደረደርኩት። ይቀረማል። ያው ቀስ እያልኩ ደረድረዋለሁ ማለት ነው ቀሪውን። እና ማሻአላ በጣም የሚያምር ዳቦ ነው። ሰርታችሁ ቅመሱት። አጂናውን ሳቦካ ያደረኩት ያው እንደሚታወቀው ካሜራ ኒዶ ወተት ደረቁም ሊሆን ይችላል፣ ፈሳሹም ሊሆን ይችላል። ማንኛውንም መጠቀም ትችላላችሁ። ትንሽ ጨው፣ ዘይት እና ትንሽ ስኳር አድርጌበታለሁ። ቤኪንግ ፓውደር። ይሄን ግብአት ነው የተጠቀምኩት። ከዛ በመቀጠል ውሃ በደንብ ታሽታላችሁ። ቀጥታ ወደ መጋገሪያ ላይ ለአንድ ሰዓት ካቆያችሁት በኋላ ወይም ለግማሽ ሰዓት እንዳቦካኩ አይታችሁት ካነፋላችሁ ወደ መጋገሪያችሁ ላይ ማዘጋጀትና መስራት ትጀምራላችሁ ማለት ነው። መጋገሪያችሁ ላይ ትደረድራላችሁ። ከዛም ኦቭን ትጨምራላችሁ፣ ታወጣላችሁ። በዚህ መልኩ ቆንጆ አድርጋችሁ አውጥታችሁ ትመገባላችሁ። በጣም የወደድኩት የሆነች ፊሊፒኒ ጓደኛ ነበረች እና ለዚያራ መጣ። እሷ ራሱ በጣም ወደዋለች። ሀገር ስትገቢ እንደ አይነት መሀል ክፈች፣ የዚህ መሀል ክፈች ትለኛለች እና ምሰራ ሁሉ ይመቻታል። እንደዚህ ለእንግድነት ምናምን በመጣይ ሰዓት ሁሉ ነገሩ ይመቻታል፣ ተወደዋለች እና ኢትዮጵያ ስትገቢ ይሄንን ክፈች